የወንድ ልጅ አድናቂ ነኝ እና ቪዲዮ አብራስቲ ቴዲ በፌክ አይ አፊ አንተማ ወንድሜ ነህ ጓደኛዬ እንደ ምን ላይ ናቸው በፌክ ፕሮፋይል ከሚቀባጥር ቪዲዮ ያብራና ያበራል ቴዲ ያበራል እና ታወቃለህ አንተ ቴዲን አታውቀውም በቪዲዮ ቆይ እግዚአብሔርን አላየሁትም እስካሁን በረብ ነው ልታወቀው አሁን ለምን እንደማያወራ ነግርሃለሁ ግን ታውቀዋለህ በኔ ታውቀዋለህ እሺ ካጠፋው ኦኬ እሺ ቱቺ ንገረኝ ቴክስት አድርግልኝ ካወቅኩት ካጠፋው ይቅርታ ጠይቀዋለሁ አሁን በቴክስት ችግር የለብኝም እንደም የነገርኩህ እኮ ነው ብራዘር ነው እያልኩ ነበር አልሰማኸኝ እሺ በቃ ሞሪኮ እሺ አቶ ተታው ይጀናሽ አይ እኔ እኮ ወደ የለው አልነበርኩኝም ወርጄ ነበር ስራ እየሰራሁ ለማንኛውም እሺ ከመውጣቴ በፊት አፊዬ በጣም ሞደው ወንድም ባይዞቹ ጂጂ አፌን እዚህ ኢትዮጵያ ያለ ፌስቡክ ላይ ነው የማውቀው እኔ መቼ ባለጸጋው ነው መቼ አፌ በጣም ጸባይኛ ምርጥ ልጅ ነው በጣም ነው ሞዶ ባይዘ ነጭናጫ ነው ቴዲ ምስኪን ነው ባይዘ ቴዲ ነጭናጫ ነው ጥሩ ልጅ ነው ቴዲ በኢየሱስ ካለ በቃ ጂጂ አወኩኝ አወቀ ወይ ቴዲ እንደዚህ ይናገራል ቢያልጠበቁ ማኔን እሱ ነው በቃ ነጭናጫ ሆኗል እንዴት ቴዲ ኢየሱስ ክርስቶስ ቴዲ በውስጥ እናወራታለን ለስኪ እኔ አላው የአዲስ አበባ ማንነትን ቀየርክ የምትለው አዲስ አበባ እኮ የኦሮሞ ነው አሁን ከኔ ጋር ነው የምትገጥመው ማን ነው እኔ አሁን ጴንጤ ነኝ ፖለቲካ አላወራም ቴዲ ቴዲ በውስጥ አወራዋለሁ አይ ቴዲ በውስጥ አወራዋለሁ ወዳጄ ነው ባይዘ ኦሮሞ ሲያስተዳድረው የአዲስ አበባ ማንነትን ቀይራችሁታል ማንም አልቀየረው ልክ ነሽ አይ እሱ ላይ ከቴዲ በውስጥ አወራዋለሁ ቴዲሻዬ የራስን ማንነት ተክለ የባለቤቱን ማንነት መንቀልና ተግባብቼ አክብሬ አልኖርም ካልክ እሱ የራሱ ችግር ነው አይ እሱ ላይ አንቺ ትሄጂበታለሽ ግን አንዴ ልቀጥልና ጂጂ በጣም ነው የምወድሽ ጌታ ይባርክሽ አፌ እወደዋለሁ በጣም አከብረዋለሁ በፌስቡክ ነው ፍሬንድነቱ ያው አሁን ድንገት ተቀይሮ መቼ ሀብታም ሆኖ ጊፍተር እንደሆነ አላውቅም ግን ወዳለ ቹቹ ወንድሜ ነው ምንም ጥያቄ የለውም ቴዳይ በጣም በቃ ምርጥ ልጅ ሳይለንት ነው ዲሰንት ነው ግን ምሽ ምርጥ ልጅ እና እዚህ ያላችሁ 915 ሰዎች አሉ እዚህ ውስጥ በነበረኝ አሁን ጂጂ ጋር ገብቼ በነበረኝ የላይቭ ቆይታ ምናልባት በንግግር መቼስ ደና ነገር ይከርዳ ታደርጉ እንግዲህ ይከርዳ አድርጉ በንግግር ካሳዘንኳችሁ ሳውራ ስሜታው ሆኜ እንትን ካልኩኝ ካጠፋው በጣም ይቅርታ አንዴ ይቅርታ ብላ በቃ ቴንክ ዩ ተባረክ እና 898 ሰው ያለው እዚህ ውስጥ የኦሮሞ ልጆች በጣም ነው የምወዳቸው ያዋቅ ሲንጃላ ዱጋረቢ በጣም ነው የምወዳቸው ሁልጊዜ ስለምታከብሩኝ ከጎኔ ስለሆናችሁ ሳፖርት ስለምታደርጉኝ በተነካውበት መንደር እዛ ሰፈር ስለምትገኙ ዲፌንድ ስለምታደርጉ ጆሌም ሙጫ ብያ ኬኛ ሲንጃላ ደባዬ ገለቶን ዱጋረቢ በጣም ደስ ነው የሚለኝ በጣም ወዳቸዋለሁ የአማራ ልጆች የኦሮሞ ልጆች የትግሬ ልጆች የሽናሻ የጋምቤላ የሀዲያ የጉራጌ የስልጤ የዳውሮ የጎፋ የጋንታ የጋሞ የወላይታ እኔ እኮ ነው የምጠራው ባይዞ ብሔረሰቦችን ራሱ ስለማውቃቸው የአዲስ አበባ ረስተሃል የአዲስ አበባ ልጆች ሲጀመር አዲስ አበባ አይደል የምኖረው ቴዲዬ የአዲስ አበባ ልጆች እወዳቸዋለሁ የጨርቆስ የፒያሳ የካዛንቺስ የአራት ኪሎ የመገናኛ የሜክሲኮ የስቴዲየም የደንበል ሁላችሁንም በጣም ነው የምወዳችሁ ክርስቲያን ጴንጤ ሙስሊሞችዬ ሁላችሁንም ወዳችኋለሁ ጂጂን ባይዞ ለምን እንደምወዳት ልንገራችሁ ባይዞ ጂጂን የምወድበት አንድ ፓርት ልንገራችሁ ጂጂ ሲጀመር ጂጂን የማይወድ ሰው የሚጥል በሽታ አለበት ማን ነበር አይደል እተው ተሳስቶ ጂጂን ለምን እንደምወዳት ልንገራችሁ ጂጂ ብዙ ሰው ያልተረዳት ነገር ልንገራችሁ ማንኛውም ኢትዮጵያዊ ያላት አንድ ባህሪ ያለባት እስክትነኳት ነው የምትወዳችሁ የነካችሁ ቀን ትቀይራለች የምትቀየረው ግን የነካችኋት አነካክ እስክትተው ድረስ ነው አሁን ጂጂ ነክታት ከቆየ ትቆያለች ጥላቻው ላይ ከተውክ ትተዋለች ስለዚህ ፍሌክሲቢሊቲ ዊዝ ላቭ ጂሰስ እኔ እኮ አልናገር ምን አይነት ምላስ ነው ግን ጌታ ይሰጠኝ እግዚአብሔር ይባርከኝ እንዳልክዬ ተባረክ ጌታ ይባርክ እወዳለሁ እንዳልክዬ እና እንኳን ነው ግን የምትናገረው እንዳልክ
6 ቴዲ 6 እናገራለሁ። ወላይትኛ እናገራለሁ፣ ሲዳምኛ፣ አማርኛ፣ እንግሊዝኛ። ባዜ ባህር ዳር ዩኒቨርሲቲ ነው ቴዲ የተማርኩት የመጀመሪያ ዲግሪ ነው። አውቃለሁ። የት ባህር ዳር ምን አገባው? ስለ አዲስ አበባ የሚያወራው ስለ አዲስ አበባ ነው። ባህር ዳር ምን አስኬደው? የባህር ዳር ልጅ ነው ቴዲ ያውቀው ነው ተናገረው። እኛን ሊያዋክብ አረና አይደለም። በል ተው በቃ አሁን እንደዚህ ያለ አይደለም። እሺ ቴዲ እና ምን ለማለት ፈልጌ ነው፣ በጣም ደስ ብሎኛል ጂጂ፣ በጣም ስላገኘሁሽ ደስ ብሎኛል። እዚህ ላላችሁ 900 ሰዎች በሶሻል ሚዲያ ላይ በተለያየ ኬዝ ላይ የተለያየ ሀሳብ ለምትሰጡ በብሔሩም በሃይማኖቱም በምስር በሽሮ በድንች በስጋው ላይ ይመለከተኛል ብላችሁ በሀገሪቱ ጉዳይ ላይ ሁሉ ሀሳብ ለምትሰጡ ሰዎች አንድ አጭርና ኮንቪክሽን የሆነ አቋም ልንገራችሁ። ሀገሪቱ እዚህ ቲክቶክ ላይ ላላችሁ ሰዎች ነው። በእናንተ ቪዲዮ ባይዞ ስራ ያቆመ ቀበሌ የለም። በእውነት የምሬ ነው የምነግራችሁ። ቀበሌ ቀጥላል። ጂጂ እቺን ነገር በትልቁ አድርግኝ ልጨርስ። በትልቁ አድርግኝ። ቲክቶክ ላይ የሆነ ነገር ሀገሪቱ ላይ ኮሽ ባለ ቁጥር እኔ የምለው ብላችሁ ቪዲዮ አድርጋችሁ ከጀርባ የሀገሪቱ ፈላጭ ቆራጭ እንደሆናችሁ አስባችሁ ሀሳብ የምትሰጡ ሰዎች በእናንተ ቪዲዮ ሸማቾች ዘይት መስጠት አላቆመም፣ እየቀጠለ ነው። ታክሲ አሁንም የተሰለፍን ነው። እንጀራ 50 ብር ነው። ምንም የተቀየረ ነገር የለም። እና ምን ለማለት ፈልጌ ነው፣ ምንም አታመጡ። ፋይናል በምንድን ነው ለውጥ የምታመጡት? የሀገሪቱ ችግር የትምህርት ቤት ከሆነ ገንዘብ አዋጣችሁ ትምህርት ቤት ስሩ። የሀገሪቱ ችግር የመድኃኒት ከሆነ ገንዘብ አዋጣችሁ የስኳር መድኃኒት ግዙ። በእውነት ከዛ ውጪ ሀሳብ መስጠት ይቻላል፣ መተቸት ይቻላል። ክፍተት ሲገኝ ይሄ ክፍተት ይታረም ማለት ይቻላል። ግን በእናንተ ቪዲዮ ህዝብ እንዲነሳ፣ አገር እንዲታበይ፣ ትውልድ እንዲበጣበጥ፣ መሳሪያ እንዲሳሰብ የምታደርጉ ሰዎች በጣም አዝናለሁ። ምንም አታመጡ። እደግመዋል። ሚስተር ገሌ፣ ወይዘሮ ዘለቃሽ እና አባ ሽርሽር፣ ወይዘሮ ምንሽር፣ አቶ እገሌ፣ ሚስተር መላጣ፣ ሚስተር አስተክሌ፣ ሚስተር አስነቀሌ ምንም ነው ማታመጡት። ለምን? ምንም ናችሁ። እንዴት ምንም አታመጡማ? ምክንያቱም እዚህ ሀገር ስትገቡ አንዳንዶቻችሁ በመንግስት መልካም ፍቃድ ነው፣ በእግዚአብሔር መልካም ፍቃድ ብቻ አይደለም፣ በመንግስት በጎ ፍቃድ ገብታችሁ መሬት አረጋገጣችሁ በፖሊስ ተጠብቆ ረግጣችሁ ሳር እንዳትረቅ ተበለ ከአሜሪካ $30 በገዛው ጫማ የሰው ሰፈር ረግጠ ስታበቃ ስርዓት ይዘ ስትመለስ ደርሰ የሀገሪቱ ፈላጭ ቆራጭ የሀገሪቱ የእንጀራ ጉዳዮች ተጠሪ ማነ? ምንድነ? ምንም አታመጣም። እናስ ምንም ነህ። ታክሲ አሁንም ከታሪፍ ውጭ እየከፈልን ነው። እንጀራ አልወረደም። ስለዚህ ጌታ ኢየሱስ በሚያውቀው ምንም አታመጡ። አለቅ። ሌላው አንድ በጣም ምደግመው ነገር ኢየሱስ ጌታ ነው። በጣም አንድ ምደግመው ነገር በእውነት ምንድነው? የሆነ ክፍተት ሲፈጠር የብሔር ተርጋ የምትሰጡ ሰዎች የሆነ ሰው የሆነን ሴት ከደፈረ እንትን ስለሆነ ደፈረ የምትሉ ሰዎች ባይዘው ሰው ኃጢአት የሚሰራው ብሔሩን ወክሎ አይደለም፣ ማንነቱን ወክሎ። ለምሳሌ በአማርኛ አንድ ሰው ኃጢአት ከሰራ አማራን ወክሎ አይደለም፣ አማርኛ ስለሚችል ነው ኃጢአት ይሰራ። የሆነ ሰው በኦሮምኛ ኃጢአት ከሰራ አፋን ኦሮሞ ስለሚችል ነው ኃጢአት የሰራው እንጂ ኦሮሞን ወክሎ አይደለም። በጣም ስርዓት ይኑራችሁ፣ ጠጋችሁን ያዙ። የሆነ ሰው ሲሳሳት የብሔር ተርጋ አትስጡ። በቃ ፐርሰናሊ አበበ ተሳሳተ፣ ዘለቀ ተሳሳተ፣ አየለች ሳተች። አበበ በአበበነቱ ሰው ገደለ እንጂ ሄኖክ፣ አበበ፣ አየለ፣ ብርቅነሽ፣ ብርጣሉ፣ ሽርሽር፣ አበበች፣ ወይዘሮ ዘለቃሽ በማንነቷ ሳተች እንጂ በብሔሯ አይደለም። ብሔሩን ወክሎ ኃጢአት የሰራ የለም እዚህ ሀገር። እንዴ አንዳንዶቻችሁ እኮ በብሔር ተጣልታችሁ ማታ ከሴት ጋር እኮ ከዛ ከጣላችሁት ብሔር ጋር እኮ ነው ፍቅር የምትሰሩት። እናውቃችኋለን እኮ። ለምንድን ነው የእንቁራሪት ሙድ የምታራምዱት? እኔ እንትን ብሔር አይመቸኝም ብለህ ቺኳስ እንትን ብሔር ነች። አልጋ ላይ ተስማምተ ቲክቶክ ላይ አትጣላ። ወፈፌ መስመር ያዝ፣ እኛ ላይ ሙድ አትያዝ። ሾጣጣ መንፈስ። አንዳንዶቻችሁ የወለዳችሁት ከዛ ብሔር ነው። ያንን ብሔር አክፈተኝ ተስታበቃ ቲክቶክ ላይ እንትን ብሔር አይመቸኝም። ያገባት ያችን ነው። እረፍ። እንደውም ኢትዮጵያ ውስጥ በጣም የተጋባ ብሔርና አልጋ ላይ አሪፍ የሆነ ብሔር አማራና ኦሮሞ ነው። ባይዞ እንደ አማራና ኦሮሞ አልጋ ላይ አሪፍ ብሔር የለም። ፎንቃናችሁ አልጋ ላይ እዚህ ስትመጡ ከኛ ጋር ስርዓት ይኖራችሁ፣ ስርዓት ይኖራችሁ። ቴንክ ዩ ጂጂ። ስርዓት ይኖራችሁ። አልጋ ላይ ኦሮሞና አማራ አሪፍ ነው። ፖለቲካ ላይ አትባሉ፣ ህዝቡን አታባሉ። ስርዓት እረፉ። ማታ ማታ ለብቻ ስታገኙ ግን ሴቷን ሲሆን አትምሩም። ወንዱን ለማስገደል ፖለቲካ አትስሩ። ስነ ስርዓት ይኖራችሁ። አዲስ አበባን ወክላሉ የምትሉ ደግሞ አንዳንድ ሰዎች አላችሁ። የአዲስ አበባ ልጅ የበሰለ የተደራጀ ፖለቲካ የሚመራ
የአዲስ አበባ ወጣት እንጂ የሚያስፈልገው እምድብር ወረዳ ውስጥ የተቀመጠ የጤና ቢሮ ኃላፊ አዲስ አበባን አያውቀውም። ሲጀመር አያውቀውም። የኤሌክትሪክ መስመሩን አታቅ፣ የሽንት ቤት ቱቦውን አታቅ፣ ቤት ፈሶ ቤት ዋው እምድብር ታች ጠርገደር ወረዳ ቁጭ ብለህ አዲስ አበባ ነው አትወክልም፣ አታውቀውም። የአዲስ አበባ ልጅ በቀን ታክሲ ስንት እንደሚከፍል አታውቅም። ወረኛ መጀመሪያ አዲስ አበባ ኑር፣ ችግሩን የህዝቡን ትውልድ የስቃዩን መከራ እና ከዛ ማኒፌስቶ ቀርጸ ለህዝቡ የሚያስፈልግ ነገር ይዘውት ከዛ አስታራቂ ሀሳብ ይዘና የአዲስ አበባ ልጅ የሚጠቀምበትን ወጣቱ የሚጠቀምበትን ሰላም የሚኮንበትን ሰው ከሰው የማይባላበትን ወጣቱን የማይገልበትን ቆንጆ የፍቅር ሀሳብ ይዘህ ከመጣ እንወዳለን። እኔ ለምሳሌ 10ኛ ዓመቴ ነው አዲስ አበባ ላይ የቤት ኪራይን ሰቆቃ አውቀዋለሁ። ከ5,000 እስከ 35,000 ደርሻለሁ። ከኔ በላይ አዲስ አበባን አታውቀውም። 35,000 ብር ነው በወር የምከፍለው። እንጀራ 50 ብር ነው የምገዛው። በራይድ ነው የምጠቀመው። ማውጣውን ወጪ አውቀዋለሁ። ታች ጋይንት ወረዳ ቁጭ ብለህ ግን አዲስ አበባ የእንትን ነች ውሸታ አታውቀውም። አዲስ አበባ አስመሳይ ህዝብ ለማጋደል ነው ወረኛ። መጀመሪያ ለህዝቡ ተው ይሄን ጉዳይ። ቴዲ ያለ የአዲስ አበባ ልጅ እዚህ ቁጭ ብሏል። ማውራት ሞራል አለው፣ ብቃት አለው። ኖሯል፣ በቃ ኖሯል፣ ያውቀዋል። ገብቶሻል? ቢያወራ ያምርበታል። ግን ብድግ ብለህ እዛ አትችልም። እና ምን ይሻላል እዚህ ሀገር ላይ ካልከኝ ፖለቲከኛውም እግዚአብሔር ልብ ይስጠው፣ የሰከነ አእምሮ ይስጣቸው። ጦርና የጦር ወሬ መፍትሄ ሆኖ አያውቅም። እንፋቀር፣ እንተቃቀፍ። አልጋ ላይ ብቻ አይደለም፣ የእውነት እንተቃቀፍ። የእውነት ጌታ የእውነት እንተቃቀፍ። ኦሮሞ አማራውን ይቀፈው፣ ትግሬው ስልጤውን ይቀፈው፣ ጉራጌው እንትኑን ይቀፈው። እንዋደድ፣ እንፈቃቀር። ከዛስ ፎንቃው ሲመጣ ሰላም አለ። ሰላም ካለስ እግዚአብሔር ይባርካል ምድሪቱ እንጂ እቺ ሀገር እየተቀበለች ያለችው መከራ እኮ እንዴ ብዙ ነገር አልፋለች እኮ። እዚህ ሀገር ደም አልሞተም እንዴ? ደም አልፈሰሰም? እግዚአብሔርም እኮ ያያል። አንዳንዴ ረፉ እንጂ እግዚአብሔር ፈርዶብን ቢሆንስ? እርጉዝ አልሞተም እንዴ? እዚህ ሀገር ህፃናት አልሞቱም እንዴ? እግዚአብሔር እኮ የደም አምላክ እኮ ነው። ይመሰክራል እኮ። አንዳንዴ እግዚአብሔር እየቀጣን እንደሆነ ማመን አለብን። አንዳንዴ ግፍ ተፈጽሟል እኮ እዚህ ሀገር። በእውነት እግዚአብሔር ጋር እንመለስ። የሃይማኖት ተቋማት እንዴ ስራችሁን ስሩ እንጂ ማን ፖለቲከኛ ያረጋችሁ? ትውልዱ ላይ ስራ ስሩ። ኢየሱስን ስበኩ። በተለይ ክርስትና ውስጥ ያላችሁ የሃይማኖት ተቋማት ኢየሱስ የፍቅር አምላክ ነው፣ ተዋደዱ በሉ እስቲ። እንደ ኢየሱስ አይነት የፍቅር አምላክ የለም። ስለ ኢየሱስ አውሩ፣ ትውልዱ ይቀየራል። ሌሎችም እስልምና እምነት ተከታይ ላይ ያሉ የሃይማኖት ተቋማት ስለ እስልምና ፍቅር፣ አንድነት፣ መዋደድ፣ መተሳሰብ፣ ሌሎችን አልፎ ስለመውደድ ቁርአን ይናገራል። ይሄንን ንገሩ፣ ይሄንን ስበኩ። ተዋደን እንኑር። ከዛ ውጭ ግን ጠርዝ ይዘ ሲከፋ ቦርጭ ሲቀንስ ብሔር ላይ ሲሞላ ኢትዮጵያዊ እንደዚህ አይነት ሾጣጣ መንፈስ አቁሙ። አገሪቱን ስጊጥ ቆይቶ ሲታሰር አማራ ስለሆንኩ ነው የታሰርኩት የሚባል ነገር የለም። ሙስና 4 አቅጣጫ ተጠቅማ ስትታሰር ኦሮሞነትን ያሳሰር አትበል። ሌባ ስትበላ የኦሮሞን ህዝብ አማክረ ነው እንደበላው። ሌባ ስለሆንኩ ነው የታሰርኩት። የታሰርሽው ሌባ፣ አስመሳይ፣ ውሸታም ስለሆንክ ነው እንጂ በብሔር አልታሰርክም። የብሔር ተርጋላ አትለጠፉ። የታሰርኩት በጥፋቴ ነው በሉ። የተገፋሁት ቀይ ስለሆንኩ ነው። ቀይ ስለሆንሽ አይደለም፣ በሰራሽው ስህተት ሊሆን ይችላል። መንግስት የሆነን ሰው ሲያስር አጣርቶ ዋትስአፕ ስልክ ቼክ አድርጎ ነው፣ ሁሉ ነገር ቼክ አድርጎ ነው። ፍትህ ለእንትና አትበሉ። ለምን እንዳሰረ መንግስትን ጠይቁ። መንግስት ያውቃል። ስልክን ቼክ ያደርጋል። ባንኪንግ ትራንዛክሽን መኒ ላውንደሪ ያል መንግስት ዝም ብሎ ባይዞ ማንንም እንትን አይደለም። ለምንድን ነው ብላችሁ ጠይቁ። ምን አለው ከጀርባው በሉ። ፍትህ ያራል። ኖ ያውቃሉ። ሁሉን ነገር አይተው አጣርተው ነው። እስቲ ሰከንም ብል እናዳምጥ እንዴ። ዲያስፖራዎች ደግሞ ለእናንተ አንድ መልእክት አለኝ። ዲያስፖራ አክቲቪስቶች፣ የዲያስፖራ ፖለቲከኞች ለእናንተ አንድ መልእክት አለኝ። ይሄ እንደ ክረምትና በጋ መልክ ለምትቀያይሩና አቋም ለምትቀያይሩ ለእናንተ ነው። አሜሪካ ሲበርድ የሀገሪቱን ለማብረድ ምጥሩ፣ አሜሪካ ሲሞቅ ሀገሪቱን ለማሞቅ፣ አሜሪካ በርገር ሲጨምር የኢትዮጵያ እንጀራ እንዲጨምር ምትፈል ለእናንተ ነው። መልእክት እንዳልካቸው ዘነበ ይባላል። በእውነት እኔ ደፋር ነኝ፣ አልሰማም ማለት ነው። አቋም ከያዝኩ ይሄ ሾጣጣ መንፈስ ለእናንተ ነው። በጣም ይቅርታ አድርጉልኝና ምንድነው ከዚች ሀገር የምትፈልጉት? ምንድነው የምትፈልጉት? ንገሩኝ። ኢትዮጵያን ወዳለው ኢትዮጵያዊነትን ትላ ለቤተሰብ ገንዘብ የምትልቀው በብላክ ሌባ፣ ውሸታ በብላክ ትልካለህ። ሀገሬ ብታድግ ደስ ይለኛል። በብላክ መጀመሪያ መላክ አቁም። በባንክ ላክ። ኢትዮጵያን የምትወድ ከሆነ ትክክል የምትወድ ከሆነ ትክክለኛ ህጉን ተጠቀም። እንዴ የምሬን እኮ ነው። ኢትዮጵያን በጣም ነው መወዳት ስትል መሳሪያ መግዣ ታዋጣለህ። ደብተር መግዣ ላይ የለም። መድኃኒት መግዣ እናዋጣ ሲባል የለም። ሽጉጥ መግዣ ላይ አንደኛ አንተ ነው ጎፈንድ ሚላል። ሌባ፣ አስመሳይ፣ ሾካካ መንፈስ ወግቼዋለሁ።
ወጋው። አየህ፣ ለሀገሪቱ የምታዝን ከሆነ መድኃኒት መግዣ ላይ አዋጣ። ይህ ህዝብስ አስረግጬ ልንገርህ፣ ሶሻል ሚዲያ ላይ ያለ ኢትዮጵያዊ በደንብ ስማኝ። የኢትዮጵያ ዶክተሮች የመድኃኒት ቅርፈትን እንትን ለማለት ተወያዩ የሚል ቪዲዮ 2000 ሰው ነው የሚያዩ። የመንሱር ጀማል ዳይመንድ ኦሪጂናል ነው ፌክ ነው 5 ሚሊዮን ሰው። ከዛ ይመጣና እኔን መጥቶ ቁም ነገር አውረ። ቁም ነገር ታያለህ? ሲጀመር ታያለህ ወይ? የህክምና ባለሙያዎች የሀገሪቱን ችግር ለመቅረፍ ስብሰባ ተቀመጡ ሲባል 2000 ሰው ነው ቪዲዮውን የሚያዩ። የአርቲስት እንትና ቅሌት ሲል 7 ሚሊዮን ሰው ያያል። አየህ፣ ቅሌት ወዳድ ህዝብ ነው ማለት ነው። ውሸታ አስመሳይ ነን ሁላችንም። ልክ ነው የምነግረው። እንዳልካቸው ዘነበ እባላለሁ። በጌታ ነኝ ማለት ማይም ነኝ ማለት አይደለም። ጴንጤ ነኝ ማለት የሀገሪቱ ጉዳይ አያገባኝም እያልኩ አይደል። ያገባኛል። ቁም ነገር ላይ የለም። ትመጣና እንዳልክን በውስጥ እንዳልክ እንደው ምን አለ አንድ ቀን ቁም ነገር ብታወራ ስለ ቁም ነገር አሰማም። 15000 ሰው ምን ያያል ቲክቶክ ላይ እንትና አረብ ሀገር ላይ 50 ብር ተበላች እንትና 5 ሴቶች ምን አገባ ምን አገባ እንዴ? የአርሶ አደር መሬት ችግር ለመቅረፍ ላይ ብላይ ገባብ ተበላ አገባብ። የሆነ ሰው ታመመ እንርዳ ቢባል አገባብ። ከዛስ እንትና የሚባል 5 ሴቶችን ራቁት ቪዲዮ አስላከ ሲል 30000 ሰው ቁጭ ብሏል። ይመጣና የህዝብስ ጂጂ ይመጻደቅብኛል መጥቶ ቁም ነገር አውራ እስቲ። ውሸታ አስመሳይ ታስመስል አትመጻደቅ። እኔ ላይ እውነት እግዚአብሔር መቀጠል አለበት ይሄን ነገር። እኔ ጂጂ አታቋርጭኝ። እኔ ተጀምሩ በቃ ዋግዋ ስርዓት መያዝ ካለብን ስርዓት መያዝ፣ እንደ ህዝብ መታረም ካለብን እንታረም። እንጠንቀቅ ከተባለ እንጠንቀቅ። የምሬን እኮ ነው። እንጠንቀቅ። ለምን ካልክሽኝ ቼክ እናድርጋ ራሳችንን ያለንበትን መድረክ። እንዴ የሃይማኖት ተቋማት ምን እየሰሩ ነው እንዴ? ትላንትና እኮ አዳነች አቤቤ ነች እኮ ሴተኛ አዳሪነት ላይ የሚሰሩ 400 ሴቶችን አስተምራ አሰልጥና። የሃይማኖት ተቋማት አይደለም ይሄ እነሱ ስራ ያልነበር? ውሸት ነው እንዴ? አንዳንድ ጊዜ በርደን እንሸከም እንጂ ሃይማኖተኛው ውስጥ ፖለቲካ ውስጥ ነው። መንግስት ደግፈኝ አላላቸው አሉ፣ ግን ዘለው መሳሪያ ታጥቀዋል። በእኩልም ኢየሱስ ይላሉ። ኖ ሮንግ። አስተካክሉ፣ መስመር ያዙ፣ ጥጋችሁን ያዙ። ፖለቲከኛ ፖለቲካውን ይስራ፣ ሃይማኖተኛ ሃይማኖቱን ይስራ፣ መምህር ያስተምር፣ ኢንጂነሩ ኢንጂነር። አሁን እኮ እቺ ሀገር ያስቸገረችን ኢንጂነሩ ትራፊክ ካልሆንኩ እያለ ኢንጂነር ኮንክ ትራፊክ ምን አባ አገባ? ትራፊኩ ይተርፍክ፣ ኢንጂነሩስ ኢንጂነርነቱን ይቀጥል። አለቀ። መምህር እንትና እባላለሁ። እሺ ከየት ነው የመጣው? እኔ መምህር እንትና እባላለሁ። እና ይገርማል የሀገሪቱ የኢኮኖሚ ምን አገባ? ኢኮኖሚ የት ነው የምታውቀው? የምጣኔ ሀብት ባለሙያ ነህ? ቦታ ልቀቅ፣ ለሚመለከታቸው መንገዱን ልቀቅ፣ መስመሩን ልቀቅ። ሶሻል ሚዲያ ላይ የምታየውን ቼክ አድርግ። እንዴ እንትናን ጎልድ ዲግ ፕራንክ አረጋት ይላል። ተራ ቲክቶከሮች የሚሰሩትን ቪዲዮ የእንትና ፕራንክ ቪዲዮ 5 ሚሊዮን ሰው ያያል። ጠቅላይ ሚኒስትሩ የተጎዱ ገጠራማ አካባቢዎችን ጎበኘ ስል አሽቃባጭ ይላል። ምናምን ታስመስለኝ እንዴ? እንትናን ጠብሶ ተለያያት ከእንትና ጋር አፍጥራ ከበሩ ሚል ቪዲዮ 100 ሚሊዮን ታያለ። የሀገሪቱ የሚጠቅሙ ጉዳይ ላይ አትመጣም። ከዛ መተህ እኔን እንዳልክ የምን አለ ቁም ነገር ብታወራት አታስመስል። የኢትዮጵያ ሕዝብ ችግር በርገር እየበላ አሜሪካን ሀገር ላይ ቁጭ ብሎ በዱቤ የሚኖር ፖለቲከኛ የሚተነትነው ያህል መሰለ እንዴ? ከባድ እኮ ነው የኛ ችግር። እያለፍን ያለነው መንገድ እኮ ከባድ ነው። ለሕዝቡ ምን ይበጃል የሚለውን አውራ። ለምሳሌ በኮሪደር ልማት መንግስት ብዙ ስራ የሰራ ነው። የሚጎዱ ማህበረሰቦች አሉ። መንግስት ይሄን ያምናል። ቴንኪው ይቅርታ እያለ ነው በሁሉ ጊዜ። ለምን የሚጎዳ ያለ ሰው ልክ እኮ ነው። ትጂ ከኖረበት አካባቢ ሲፈናቀል ደስ አይለውም። ጥያቄ አለበት። መንግስት ባላንስ ማድረግ አለበት። ባላንስ እያደረገ ነው በተቻለው መጠን። ካላረገ ይጠየቃል። መንግስት ከተሳሳተ እንታቸዋለን። ከሰማይ አልወረደም እኮ ቅዱስ ገብርኤል አይደለም ሀገሪቱን የሚመራው። ስጋ የለበሰ ሰው ነው፣ መንፈስ አይደለም፣ ስጋ ነው። እንደኛ መንግስት ይደብረዋል፣ ይርበዋል፣ ሴት ያምረዋል፣ ይሳሳታል፣ ይቅማል፣ ያጨሳል፣ ይጠጣል። ይሳሳታሉ፣ ሰዎች ናቸው፣ ከሰማይ አልወረዱም። ሲሳሳቱስ ግጥም አድርገን እንታቻለን። እንዲያም ያስፈራሩሃል እንዳትናገር። ቴንኪዩ ሲሳሳቱስ ስርዓቱን እናስይዘዋለን። አንዳንዱ ሰው እኔን ይመጣና ለሆድ ብለህ ነው የምትኖረው ይላል። ለፀጉሩም ይኖራል እዚህ ውስጥ። እኔ እንጀራ የምገዛው እግሬ እንዲያደግ ነው እንዴ? ውሸታ። አሁን የደረስኩበት ቦታ ቢደርስ ይደብረዋል? አይደብረውም እኮ። እኔ ደፋር ሰው ይመቸኛልና ድፍረትሽ ከድፍረቱ ከተለየ ይሰድብሽ። እንዳልክ አቋም ይኑር ይልና አቋሜስ ቀጥ ያለ ከሆነስ ያዋክበኛል። ከዛስ ወደ አቋሙ ከአቋሜ ላይ አንሸራተኝ። አታስመስል። እንዳልካቸው ዘነበ ባላለው ቴሌቪዥን ላይ እንዳልመለስላችሁ ረፉ። መመለስ አለበት። ጂጂ እኔ ይኸውልሽ ጂጂዬ እኔ
ምን ተሰራብኝ መሰለሽ? ካራክተር አሳሲኔሽን ተሰራብኝ። 2 ዓመት ካራክተር ተሰራብኝ። ብቻዬን ነው የታገልኩት፣ ብቻዬን ነው የሮጥኩት። ባይዘው ጌታ ኢየሱስ በሚያውቀው እንኳንም ኢየሱስ አገኘኝ እንጂ ከባድ ጊዜ ነው ያሳለፍኩት። ግንስ እንዴ እዚህ ሀገር ትራፊኮች ይቀጣሉ ይላል፣ መብራት ይጥሳሉ እኮ። የእሱን መብራት መጣት ስታወሪስ ይናደዳል እንዴ? ህዝብ ኮኔን ወይ እንዳልክዬ የሆዴን ነው የምታወራው ውሸ ይልና ህዝቡ ግብር አይከፍልም ስል አይ እንግዲህ እንዳልክ አበዛው። አትንካና ምን እንደው የሚፈልገው መሰለሽ? መንግስትን እንድትሰድቢለት። መንግስትን ሙልጭ ሲያደርግ ጀግናው ነው ስተቸውስ ህዝቡን አይ አሽቃበጠ እንዳልክ አየሽ። መንግስትን መስደብ ሐቀኝነት ነው። መንግስት የሰራውን ጥሩ ስራ ማውራት አሽቃባጭነት እኮ ነው። ይሄ ህዝብ ሚስ አርጓል ምለው ለዚህ ነው ዛሬ በግልጽ የምናገረው። እስከ ዛሬ ያፈንኳትን ነገር ነው። እኔ ምላሱ ከጥርሱ ጋር የሚላተም ሰው ሁሉ የተነሳ ሲሰደበ ቪዲዮ እኔ ላይ ቪዲዮ ያልሰራልን በዚህ 4 ዓመት ውስጥ እኔ ቪዲዮ ያልፈመሳለ እንዴ? ያልሰደበኝ አለ እንዴ? መልስ ማልሰጠው መናገር አቅቶኝ ስርዓት ማስያዝ ከብዶኝ እንዳልክ እኮ ነው። ጠርዝን ነው ማይስዞ በ4 ቪዲዮ ጥግን በ4 ቪዲዮ አስይዛለሁ። ለምንድን ነው ዝም ያልኩ? እኔ ራሱ ገረመኝ። የምሬን እኮ ነው የምናገረው። ጂጂ ጌታ ኢየሱስ ምስክሬ ነው እንዴ። አንዱ ይመጣል። ጂጂ በቀደም አንዱ ምን አለኝ መሰለሽ? ጌታ ኢየሱስ በሚያውቀው አንዱ ምን አለኝ መሰለሽ? መጣና እንግዲህ ክርስቲያን ነኝ እኔ ጴንጤ ሆኛለሁ። ጂጂ ባይዞ እኔን ስታዩ ምክር ትዝ የሚላችሁ ጴንጤዎች ስራ ሰዓት ማለት ሰላም እየኖራችሁ ልክ እኔን ስታዩ ብመክር ወንድሜ እንዳልክ ምን ኖ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ይመጣል። አንዳንዱ ኢየሱስን ማንም ባይዘው ኢየሱስን ያገኘሁት መጀመሪያ ኦርቶዶክስ ቤት ሆኜ ነው። ከዛስ በትምህርት ማልቀበላቸው ነገሮች ስለነበሩ ከትምህርት ተቃራኒ ሆኜ ኢየሱስ ብቻውን በነፃነት የሚመለክበት ቤተ እምነት ስለሆነ ጴንጤ ሆንኩት። ፌቨር ተሰርቶልኝ አይደለም አታለውኝ አይደለም ጴንጤ ሆንኩት። እኔ ባይዘው አቁሙ ድቁና የነበረኝ ልጅ ነኝ። 9 ዓመት ነው በድቁና ያገለገልኩት። ከቤተልሔም እስከ ቤተ መቅደስ ታቦት እስከ ማጀብ መስቀል አጅቦ እስከ ጥምቀተ ባህር እስከ መሄድ የሄድኩ ልጅ ነኝ። ኢየሱስን ያገኘሁት እዛ ሆኜ ነው። እግዚአብሔር እድሜ ይስጠው። ነቢይ ጥሌ አጠናከርልኝ የክርስቶስን ትምህርት። ነቢይ ጥሌ እግዚአብሔር ይስጠው እንጂ ቅዳሜ ላይ ደብሮኝ እሁድ አይደለም ጴንጤ ሆንኩት እኔ። ኖ ነቢይ ጥሌን ተከትዬ 2 ዓመት ቸርች ፕላንት ሳያደርግ ነቢይ ጥሌን ተከትዬ 2 ዓመት ተምሬያለሁ። የተሰቃየው መሲህ የሚል ትምህርት የተቀባ ቤተክርስቲያን ሲያስተምር ነቢይ ጥሌ ቸርች ሳይኖረው በፊት የዛሬ 2 ዓመት ነው ጥሌን የማውቀው። ስርስሩ የተከተልኩ ተምሬያለሁ። እድሜ ለካሙዙ ካሳ ስለ ኢየሱስ መከራከር የጀመርኩት ከካሙዙ ጋር ነው። ካሙዙን ኦርቶዶክስ ለማድረግ 17 ጥቅስ ይዤ እመጣለሁ። ጦርነት ካሙዙ ኦርቶዶክስ ካልሆነ ብዬ እሱስ ጴንጤ ለማድረግ አይደለም የሚከራከረኝ ስለ ኢየሱስ ሊነግረኝ። በዚህ መሀል ነው ጌታን ያገኘሁት። 4 ዓመት ታሽቼ ነው ጴንጤ ለመሆኑ የወሰንኩት። እንዴ ብድግ ብዬ እንዴ ስታወሩ ዝም ያልኩት እኮ ምላስ አጥቼ አይደለም። ማንም ጌመር እየተነሳ ሲሰድበኝ አቅም አጥቼ ማስቀየም ጉልበቱ አጥቷል። ጌታ ኢየሱስ በሚያውቀው ስርዓት ልኖር ብዬ እኮ ነው። እውነት እንዴ ጂጂ እግዚአብሔር ባርክሽ። ቅድም ስትናገሪ ነበር ያስተናገዱት እርግማን እኮ ካልኩት በላይ ብዙ ያስብል ነበር። ምን አልኩኝ? እንደው አለ አንዱ ድራፍት ቀጂ ድሮ ይለኛል። ነገ ከፍላለሁ ስለ እንደ ባልከፍል ስለሚያውቅ ስንት ነገር ችለን እየኖርን እንደው ስለ ሀገሪቱ አውራ ስንባል ሀሳብ ቀድሞ ካራክተር እኔ ላይ መስራት ቀድሞ እንዲህ ነው ብሎ ማስወራት በዛ ብዙ የኔ ችግር ምን መሰለሽ ጂጂ፣ ማንም በፈነዳ ቁጥር ወጥቼ ይቅርታ ምናምን አለ። የኔ በጣም ኳሊቲ የምወደው ባይዘው 50 ቪዲዮ ትሰርብኛለች እንጂ ወጥቼ ያው እኔ ለማለት ምናምን አርደሽ ትደፊኛለሽ እንጂ ይቅርታ ግደኝ ካላመንኩበት። ይሄ ህዝብ ምን ለምዷል? ሰይፉ የሚባል የንስሐ መድረክ አለ። የሆነ አርቲስት 2 ኔጌቲቭ ኮሜንት ከተሰጠው ይወጣ ያለቅሳል። ቀሚሱን ለብሶ እኔ ኢትዮጵያ ህዝብ ምናምን ይላል። እኔስ አርደሽ ትገይኛለሽ እንጂ ይቅርታ አልጠይቅሽም። አቋም ነው። ምን ይመጣል? የሚያኖር መድኃኔዓለም ነው። በኢትዮጵያ ህዝብ መልካም ፍቃድ አይደለም የኖርኩት፣ በመድኃኔዓለም መልካም ፍቃድ ነው የኖርኩት። ታይ ኢየሱስ ጌታ ነው። እንዳልክ አልደከመህም? አይደክመኝም። አጼ እንዳታቋርጠኝ አትርቡ። ሾጣጣ መንፈስ ወግቼዋለሁ። እኔ ጂጂዬ ጌታ ኢየሱስ በሚያውቀው ነው የምልሽ። ጂጂሻ የምሬን እኮ ነው። ወጥቼ በየ15 ቀኑ ቪዲዮ በተሰራብኝ ቁጥር ለማለት የፈለግኩት እኮ ብዬ አላብራራም። ችግሩ የኔ ያ ነው። አላስረዳም። ለምን
እንዴ ማንም ሰፈር ውስጥ የተደራጀ 12 ዱርዬ ቪዲዮ ሰራብኝና ፈንድቼ ደንግጬ ይቅርታ አልጠይቅም። ለምን ብጠይቀው መጥቶ ይቅርታ ይጠይቅልሻል። ማላቆ ሰውዬ 7 ሰው ላይቭ ገብቶ አወግዘዋለሁ ይላል። እኔ አወግዘዋለሁ እኮ 18 ሰው ሰብስቤ ላይቭ ላይ ከፈለጉ ያንን 7ቱን ግሩፕ እንዴ እናወግዘዋለን። ይምጣ የአዲስ አበባ ልጆች ነን ይላል። ማላቆ ሰው ከቀበናዩ ከወለታ ከሰበታዩ ከአርባ ምንጭ ከእምድብሪኑ ከሽናሻ ከሰልጠሰጠ ወረዳዩ ከየት እንደሆነ አላውቅም። 8 ሰዎች ተሰብስበው ይምጣና ይቅርታ ይጠይቀን ይላል። ማን ስለሆንክ ነው መጥቼ አንተን ይቅርታ መጠይቅ? ምንድነህ? ማን ወከለ? ማን who are you after all? ማን ስለሆንክ ነው? እንዳልካቸው ዘነበ ዘካሪያስ ዶክሌ ዶርዜው በአቋምና በደፍረ ኢትዮጵያ ላይ ደረቱን ነፍቶ የኖረ ወንድ ወላይታ ማን ስለሆንክ ነው አንተን መጠይቀው ይቅርታ? አየህ ህዝቡ ምን ለምዷል? ማሸማቀቅ። ቀድሞ ይቅርታ አቋም እንዴ የሆነ ጊዜ አታስተውይ? የሆነች አርቲስት አዳነች ቢሮ ገብታ ጠዋት ሰድበዋት አዳነች ቢሮ ስለገባው ይቅርታ ያለች አርቲስት እንዴ አዳነች ቢሮ መግባት ወንጀል ነው ወይ? ነገ እገባለሁ አዳነች ከጠራች ነገ እገባለሁ አዳነች ትጥራኝ። እኔ ከንቲባዋን እወዳታለሁ መብቴ ነው። ባይዘው ወይ አብይ መውደድ አንተ ስለጠላው አብይን ጠላዋለን። ግጥም እንደ አብይ አህመድ መወደው የለም። ደብሮ ቱቦ ውስጥ አይደለም በሸርታቴ መሄድ ትችላለህ። አይ ዶንት ኬር። አዳነችን ይወዳታል። ግጥም አድርጌ ነው መወዳት። አንተ ስለጠላት እኔ ለብዶ መጠላም ማን ስለሆንክ ነው አንተ በግሩፕ የምጠላው? አዳነችን የመውደድ ግለሰባዊ መብት አለኝ። አንደኛ፣ ሁለተኛ አቋማዊ መብት አለኝ። ሶስተኛ አካባቢያዊ መብት አለኝ። አራተኛ መሪ ስለሆነች እወዳታለሁ። እናንተ አሜሪካ ነገር ቁጭ ብለህ ማክዶናልድ ተሰልፈ ስለጠላት አዳነችን እንዳልካቸው ዘነበ እጁን ጠምዘዘ ለአንተ ድምፅ እንደሆን እንደ ሰድባት ሴትዮዋን አልሰድብም። እኛ ምን ጠላውን ጥላ የዚች ሀገር ቀፋፊ በሽታ፣ እኛ የምንወደውን ውደድ የዚች ሀገር ነቀርሳ በሽታ። አንተ የምትወደውን አልወድም፣ የምትጠላውን አልጠላም። መብት አለኝ፣ መብት አለኝ። መብት አዳነችን የመውደድ እና ደግሞ የመጠላትን መብት አለኝ። ባይዞ መብቴ ነው። አብይ አህመድን የመቃወም የመደገፍ መብቴ ነው። ሰፈር ውስጥ የተደራጀው ጎረምሳ ገና ለገና ደበረ ብዬ አንጸባራቂ ልባሽ ታቷም ደበረው ብዬ ለምን ይጠለዋል? አይ እኛ ርቦናል፣ አንተም ይራብ አይመቸኝም። ርቦዋል? አዎ ምግብ የምታገኝበትን ሲስተም አወራለሁ። ተከፍታል? ገፉ ፖለቲካ ሲስተም አገለለ? አዎ ድምፅ ሆናለሁ በተቻለ መጠን እውነት መሆኑን ካረጋገጡ የተበደልክ ቀን ከጎን ቆማለሁ። የውሸት ድራማ ሰርተው ከሆነ ማን ይሰማሃል? ማን ይሰማሃል እንዴ? ካለኝስ እረዳሃለሁ። ጌታ ኢየሱስ በሚያውቀው ደግሞ ጌታ እየባረከኝ ነው። ኢየሱስ ጌታ ነው። አንዳንድ ሰው ለብር ብሎ ነው ጴንጤ ነው ይላሉ። እንደዛ ነው ይባለው። ባይዘው ብዙ ጊዜ ጂጂ እንደዛ ነው። ብዙ 40 ምናምን ሚሊዮን ጴንጤ የመጣው እንደዛ ተብሎ ነው። ለስንዴ ነው እየተባለ ነው 40 ምናምን እንኳን ደግሳይ 40 ሚሊዮን ገባ እንዴ? ደግሞ ምን እያልክ ነው? ደበረ እንቀንስልህ እንዴ? ምንድነው ቴዲ? ከዚህ በላይ ፖለቲካ አለ እንጃ። ብቻ ቁጥሩን ከተሳሳትኩ ይቅርታ። እሺ 2 ነን በቃ እንደውም ተው 3 ጴንጤ ነን እኔና እኔ ተው በቃ ከደበረ ምንድነው ሐሳብህ? ብዙ ሚሊዮን ነው ጴንጤ ማለት ነው። አይሻልም ጂጂ ከመጨቃጨቅ ሐሳብ ይዘህ ግን አንተ ከባድ ሰው ነው። እኔ አንተ ምን ሆነ እንዳልካቸው ለመዘከር ያስከረ ምን ያልኩት ባቡር እንቻለ ግርምሽ እግዚአብሔር ምስክር ነው። ለነሱ መሰል ያየሁትኝ ስታዲዮም ጋር እንትን ነበር። ቱሚ ጂጂ ባይ ዘ ወይ እያንዳንዱ ሰው በሞንታርቦ ይሰብካል ስታዲዮም ጋር እግዚአብሔርን ቴዲ ባለፈው እንትን ነበረ፣ ትልቅ ዝግጅት ነበረ